እሱም ይሆነኛል ብሎ የሚያስበውን ቦታ መርጦ በፊት ያወቃቸውን ምድረ መንገዶችን እያስታወሰ ማሰላሰል ጀመረ። ህዋሳን የራሷ የሆነ ምድረ መንገድ አላት። ነገር ግን ሰዎች ፊት ያ መንገድ ጥሩ አልነበረም። ምክንያቱም እነሱ አልተረዱትም፣ ደግሞም አይረዱም። ነገር ግን መንገዷ ከሌሎቹ የተለየ ነው። እሱም መጠቀም ካወቅ። ይሄ ቴክኒክ ሰውነትን የሚያጠነክር ሳይሆን ሰውነትን የሚያጣራ ነው። ማለትም እንጨት በስርዓት እንድታድግና ጠንክራ እንድትቆም ስሯን በመሬት ማጠንከር አለባት። እሱም ከሁሉም ችግሮች ሰውነቱን ካጠራ በኋላ መንገዱን ለመቀጠል ይነሳል። እንደተነሳም ይወድቃል። በቴክኒኩ ምክንያት ሰውነቱ አልቻለውም። ስለዚህ ለጊዜው ፓራላይዝ ነው። ደደብ ሁሌም ደደብ ነው። ሁሌም በውሳኔዎቹ የሚፈጥንና ጭንቅላቱን በፍጹም የማይጠቀም ሰው ነው። ጠቢብ ጆንሲዮን ብሎ የሚናገረውን ቃል አስታወሰ። አሁንም የሽማግሌው መንፈስ እንደተከተለኝ ነው ብሎ ሳቀ። ከዛ ትንሽ ለማኞች መጥተው የሆነ ልጅ የሰበሰቡትን ገንዘብና ምግብ ሰርቆባቸው እየበላ ነው አሉ። የሚሉት ልጅ ሚንግ ነበር። እሱም በራሱ ሰርቋቸው ለምንድን ነው እንደዚህ የሚመለከቱኝ ብሎ ግራ ይጋባል። ከዛ ወደ ሰውነቱ ተመልክቶ ይመስለኛል አሁን ትንሽ ላስተምራቸው እችላለሁ ብሎ ሁላችሁም ኑ አላቸው። የመጀመሪያው ቀድሞ በቦክስ ሊመታው ይሞክራል። ሚንግም ሸውዶ አይኖቹ እስከሚገለበጡ ድረስ አንዱን ሰጠው። እናንተ አሁን እንደ ህዋሳን ጠንካራ ከተባሉት ከሶስቱ ሴፍ ተፋላሚዎች ውስጥ አንዱ ፊት ለፊት ናችሁ ብሎ ነጻ ኮርስ ሰጣቸው። እነሱም ከትምህርቱ በኋላ ከትምህርት ብዛት ቦስ ብለው የጠሩት ነበር። ሚንግም ይህን የማይረባ ነገርን አቆሙና ወደ ሻንሺን የሚያመራው ቅርቡ መንገድ የቱ ነው ብሎ ጠየቃቸው። እነሱም ባለው ነገር ላይ እንደ ቀልድ ወስዶት መሳቅ ጀመሩ። አንተ ለማኝ የሆነ መንገድ አታውቅም ማለት በእውነት የሚያስቅ ቀልድ ነው አሉት። ከዛ እነሱ ሁላቸውም መሳቅ ጀመሩ። ሚንግም ከነሱ ጋር ስቆ ማይ ብራዘር ሌላ ቀልድ ትቀልድና ከሟቾቹ ውስጥ አንድ ትሆናለህ። እነሱም በፍርሃት እሱ የጠየቃቸውን መረጃ ለመሰብሰብ ሮጦ ሄዱ። ከቀናቶች በኋላ የህዋሳን ሴክት ፕሬዚዳንት ነገሮችን እንደማዩ ሰላም ነው የሚመስሉት። ገና እሱ የማያውቋቸው ማዕበሎች ወደ ሴክቱ እየገሰገሱ እየመጡበት ነው። ሰላም ብሎ ይሄን ሰላም ዋናው ነገር የሆነ ሰው በሩን አንኳኩቶ ኡናም ነኝ አለው። ፕሬዚዳንቱ ምንድን ነው የምትፈልገው ብሎ ጠየቀው። እሱም የሆነ ልጅ ሊያገኝ ይፈልጋል ብሎ ነገረው። ሚንግም ፕሬዝዳንቱ ፊት ለፊት ቆሞ እኔ ሲመቺንግ ሚንግ ነው የመጣሁትም ሴክቷን ለመቀላቀል ነው አለው። ነገር ግን ከዚህ ፈገግታ በኋላ ቃል የማይገልጸው ንዴት ነበር። የንዴቱን ሰበብ ለማወቅ ትንሽ ወደ ኋላ ከተመለስን እንደሚታወቀው የህዋሳን ሴክት በጣም ረጅም ተራራ ላይ ነች። ከስንት ልፋትና ስቃይ በኋላ ሴክቷን ሲደርስ የሴክቷን ስም ወይም ታፔላዋን ያጣል። በፊት ጠቢብ ጆንሲዮን ሁሌ በጠዋት በደስታና በኩራት ሲያጸዳ ያስታውሳል። ሚንግ እየጮኸ ሳለ በዚህ ማል ኡናም መጥቶ ማን ብሎ ይጠይቀዋል። ሚንግም የሴክቷ ባልነ ብሎ ጠየቀው። እሱም አዎ ብሎ መለሰለት። ሚንግም ሴክቷ ለመሞት ቀርባለች እንጂ ሰዎች እንደሚሉት እንዳልሞተች ተረዳ። ኡናምም የህዋሳን ተራራ በጣም ይበርዳል፣ በዛ ላይም እየጨለመ ስለሆነ ከመሄዱ በፊት እስከ ነገ ለሴክቷ እንግዳ ሁን አለው። ሚንግም ይገባል። እንደገባም አገጩ ለትንሽ ነበር መሬቱን ያልነካው። እሱ የሚያውቀው መሬት ሴራሚክ ነበር። ነገር ግን አሁን እሱ የሚያየው በረሃ ነው። እሱም ሳያንሰው ቀና ብሎ ወደ ዳገቱ ሲመለከት ወርቃማ ቤተ መንግስቱ ራሱ የለም። እሱም እረ ሚንግ እርግጠኛ ነህ በእውነት ህዋሳን ውስጥ ነው ያለከው? ከዛ ሚንግ ቤተ መንግስቱ የታለ ብሎ ጠየቀው። ኡናምም ህዋሳንን ለማዳን መስዋዕት ከተደረጉ ነገሮች ውስጥ አንዱ ነው ብሎ መለሰለት። አንድ የምናደርገው ነገር አለ ተከተለኝ አለው። ሚንግም አካባቢውን እየቃኘ ይሄዳል። በፊት የሚያውቃቸው የህዋሳንን ጀግንነት የሚገልጹ ጠፍቶ ያገኛል። የጠፋው ቤተ መንግስት፣ ከሴራሚክ ወደ በረሃ አፈር፣ የጠፉት የህዋሳን ሀብቶች። ይሄን ሁሉ ኪሳራ ካየ በኋላ ሴክቷ ከዚህ በላይ እንዳትወድቅ ሲጀመር ከዚህ በላይ የምትወድቅበት ቦታ ስለሌለ ሴክቷን ለማቀላቀል ወሰነ። ሚንግም ተንበርክኮ ወደ ሴክቷ መቀላቀል እንደሚፈልግና ከሴክቷ ፕሬዝዳንት ጋር እንዲያገናኘው ጠየቀው። ከዛም ስንመለስ ፕሬዝዳንቱም ይሄ በፍጹም እንደማይሆንና ህዋሳን አዳዲስ ተማሪዎችን መቀበል እንዳቆመች ነገረው። ነገር ግን ሚንግ እንደማይቀበሉት ስለሚያውቅ ተዘጋጅቶ መጥቶ ነበር። እሱም ስለ ቸንግቺን የሚባለው ጓደኛው ታሪክ ፈጠረ። በእውነት እሱ ጓደኛው ነው። ነገር ግን ታሪኩን ትንሽ ኢዲት አደረገው ነው። እሱም ቺን በጦርነት ውስጥ ጠፍቶ የሆነ እንጨት ለቃሚ አዳነ። ያ እንጨት ለቃሚው ሀያት ነበር አለው። ይሄ ማለትም ሀያቱ ባደረገው ነገር ሚንግ ወደ ሴክቷ መቀላቀል ይችላል። በዛ ላይም የተለየ ቦታ ይሰጠዋል። ፕሬዝዳንቱም በእቅዱ ላይ እየሳቀ መዋሸት አታውቅበትም፣ ነገር ግን እቀበልሃለሁ አለው። ዴም ፕሬዝዳንቱ ነው እንጂ እቅዱ ይለይ ነበር። ኡናምም መምህር በፊት ማንንም አንቀበል ብላህ ነበር እና ለምን ተቀበልከው ብሎ ጠየቀው። ፕሬዝዳንቱ ሐሳቤን ቀይሬያለሁ፣ በዛ ላይም ይሄ ልጅ ለኛ ብሎ ነው የመጣው። ስለዚህ ይሄ ልጅ የህዋሳን እድል ሊሆን ይችላል። እኛ ህዋሳን ደግሞ ቦታ የሌላቸውን እንስሳ የምንንከባከብ፣ ወደኛ የሸሸውን ሰው ማባረር ይሄን በፍጹም አላደርገውም አለ። ሚንግም እቅዱ ከንፋስ ጋር ስለሄደ መደበኛ ተማሪ ያደረጉት።